በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? አምላካችን እግዚአብሔር የተመሰገነ ይሁን። በዛሬው ዝግጅታችን በዐቢይ ጾም ካሉ ሰንበታት መካከል አንዱና በሦስተኛው ሳምንት ስለምናከብረው ስለ ምኵራብ ይዘንላችሁ ቀርበናል። ሊቁ ቅዱስ ያሬድ በዚህ በሦስተኛው እሁድ ያለውን ሳምንት ምኵራብ በማለት ስለምን ሰየመው? በዚህ ሰዓት ቤተክርስቲያን ስለምን ታስተምራለች? ጾማችንን ከጀመርን በሦስተኛው ሳምንት ላይ የዮሐንስ ወንጌል ምዕራፍ 2 ቁጥር 13 እስከ 22 ያለውን ኃይለ ቃል በመያዝ የሚሰጥ ትምህርት ነው። ይህም ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድ ፋሲካ በቀረበ ሰዓት ወደ ምኵራብ ገብቶ በምኵራብ ውስጥ ሻጮች፣ ለዋጮች በሬዎችን፣ በጎችን፣ እርግቦችን ሲሸጡ ሲለውጡ አግኝቷቸው ወንበራቸውን የገለበጠበት ጅራፍን ይዞ መጥቶ ቤቴ የጸሎት ቤት ትባላለች፣ እናንተ የወንበዴ ዋሻ አደረጋችሁት በማለት ገርፎ እንዳስወጣቸው በዚህ የመጽሐፍ ክፍል ላይ እንመለከታለን። ምኵራብ ማለት ኮረብታ፣ ታላቅ ተራራ የሚያክል ሕንፃ ማለት ነው። አይሁድ ለጸሎት ለምስጋና ይሰሩት የነበረ ሕንፃ ነው። ይህም ሊሆን የቻለው አይሁድ ምኵራብ መስራት የጀመሩት መቼ ነው ቢሉ ያዕቆብ ልጆች በሁለት ቦታ ተከፍለው ነበረ። ሰሜንና ደቡብ ተብለው በሁለት ቦታ ተከፍለው ነበረ። ስለዚህ በ722 ዓመተ ዓለም ስልምናሶር የተባለ የአሦር ንጉሥ ሰሜን እስራኤልን ወረረ። በጦርነትም ድል አደረጋቸው። ለ3 ዓመት ግፍ አደረሰባቸው፣ አንገላታቸው። በዚህ ሰዓት ግን የአንድ አባት ልጆች የሆኑት ደቡብ ወይንም ኢየሩሳሌም አካባቢ ይገኙ የነበሩ እስራኤላውያን ሰሜኖቹ ላይ በደረሰው ነገር ከማዘን ከመቆጨት የኛው ናቸው ከማለት ይልቅ ይሳለቁባቸው ወይንም ሊያግዟቸው አልፈለጉም ነበረ። ይልቁንም ይሳለቁባቸው ነበረ። የተወደዳችሁ የእግዚአብሔር ቤተሰቦች ስልምናሶር ለ3 ዓመት ያህል ግፍ አጸናባቸው፣ አንገላታቸው። በ536 ዓመተ ዓለም በሰሜኖች ላይ ደርሶ የነበረው ግፍ አሁን ደግሞ በዚህ በ536 ዓመተ ዓለም ደቡቦቹን ናቡከደነፆር ወረራቸው። ሰለሞን ለብዙ ዓመታት ሰርቶ የነበረውን የሰለሞንን ቤተ መቅደስ አመድ አደረገባቸው፣ አፈረሰባቸው። እግዚአብሔር ቤተሰቦች ይህ የእስራኤል ሕዝብ እግዚአብሔር ብዙ ድንቅ ተአምር ሲያደርግለት የነበረ ሕዝብ ነው። ያኔ በአንድነት በቆሙ ሰዓት፣ በጋራ በቆሙ ሰዓት፣ አንድ በነበሩ ሰዓት ማንም የማይችላቸው ሕዝቦች ነበሩ። እግዚአብሔር በድንቅ ተአምሩ ከፈርዖን አገዛዝ ነፃ ያወጣቸው፣ ባሕረ ኤርትራ የተከፈለላቸው፣ እነዚሁም ከጭንጫ ላይ ውሃ የፈለቀላቸው፣ ከሰማይ መና የወረደላቸው፣ በጦርነት አይደለም በዝማሬና በእልልታ በምስጋና ግንቦች ይፈርሱላቸው የነበሩ ታላቅ ሕዝቦች ነበሩ። እግዚአብሔር የሚወዳቸው ሕዝቦች ነበሩ። ነገር ግን ከተለያዩ በኋላ ቤተ መቅደሳቸው ፈረሰ። ብዙ መከራ ደረሰባቸው። በየአገሩ ተበተኑ። በተበተኑበት ቦታ ላይ ግን እግዚአብሔር ወደ አገራቸው እንዲመልሳቸው 10፣ 11፣ 12ም እየሆኑ ትናንሽ ምኵራቦችን፣ ትናንሽ ቤተ መቅደሶችን፣ ምኵራቦችን መስራት ጀመሩ። በዛም ተገኝተው ይማማሩ ነበረ። እግዚአብሔር ወደ አገራቸው እንዲመልሳቸው በዛ ቦታ ላይ ሆነው ይጸልዩ ነበረ፣ ይጽናኑ ነበረ። ያ ቤተ መቅደስ ናቡከደነፆር ካፈረሰው በኋላ በዙርባቤል አማካኝነት ለ46 ዓመት ፈጅቶ እግዚአብሔር አምላክ ያንን ቤተ መቅደስ በዙርባቤል አማካኝነት የሰለሞን ቤተ መቅደስን ማደስ ችለው ነበር። ነገር ግን እንደ መጀመሪያው ቤተ መቅደስ ሊሆን አልቻለም። ይህ በመሆኑ ሄሮድስ ወልደ አንዴፌር በነገሰ ሰዓት ለ10 ዓመት ያህል ያንን ቤተ መቅደስ የሰለሞንን ቤተ መቅደስ እንዲመስል አድርጎ አስዋበላቸው፣ አሳመረላቸው። እንግዲህ በዚህ ቤተ መቅደስ ውስጥ ሆነው እግዚአብሔርን ሲጠሩ፣ እግዚአብሔርን ሲያመሰግኑ የጌታ ዘመን ደረሰና ጌታ ተወለደ፣ አደገ። 40 ቀን 40 ሌሊት ከጾመ በኋላ ወደ ምኵራባቸው እየሄደ ያጽናናቸው፣ ያስተምራቸው የእስራኤል መነሳት ዳግም መነሳት እንደሚመጣ ያጽናናቸው ያስተምራቸው ነበር። ይህንን እያስተማራቸው እያለ ነው በአንድ ወቅት በሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ እንደተመለከትነው ወዳደገበት ወደ ናዝሬት ከተማ መጣ። እንደ ልማዱም በሰንበት ቀን ወደ ምኵራብ ገባ።
ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ብሎ ካነበበ በኋላ ጌታችን እንዲህ ብሎ ተናገረ። ዛሬ ይህ ተፈጸመ አላቸው። በዚህ ሰዓት ብዙዎቹ ተደነቁ። በንግግሩ በሚሰራው ሥራ ብዙዎች ይገረሙበት ነበር። ነገር ግን የምኵራብ አለቆች ግን በዚህ እጅግ ተበሳጩ። አይሁድ በምኵራባቸው አሰራር የምኵራብ አለቆች አንድ ያጠፋን ሰው 39 ጅራፍ የማስገረፍ ሥልጣን ነበራቸው። ነገር ግን እነዚህ የአይሁድ አለቆች እየገፉ እየገፈታተሩ ከከተማ ውጪ አወጡት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው አንዲት ነገር ሳያደርጉት አልፎ ሄደ። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ነው ሊቁ ቅዱስ ያሬድ ይህንን ሦስተኛውን በጾም ወቅት ያለውን ሦስተኛ ሳምንት ምኵራብ ብሎ ስለ ጌታ፣ ስለ ምኵራቡ፣ ስለ ቤተ መቅደሱ እግዚአብሔር በቤተ መቅደስ ተገኝቶ በምኵራብ ተገኝቶ ያስተምር እንደነበረ እኛም በቤተ መቅደስ ተገኝተን እንድንማር ይህንን ክፍል በዚህ መልኩ ያስቀምጠልን። ከመጽሐፉ የምንረዳው ጌታችን ቤተ መቅደስ ገብቶ ሻጮች ለዋጮችን በጅራፍ ገርፎ እንዳወጣቸው እንዳባረራቸው ይነግረናል። አይሁድ የምዕመናን ምሳሌ ናቸው። የአይሁድ ፋሲካ ቀርቦ ነበር ማለት ጌታችን ለሰው ልጆች ሁሉ የሚሞትበት ጊዜ፣ እንደዚሁም ክርስቲያኖች ደግሞ ሕይወት የሚያገኙበት ጊዜ የአይሁድ ፋሲካ ቀርቦ ነበር ያለው ጌታ ወደ ሞት ክርስቲያኖች ደግሞ ወደ ሕይወት የምንመለስበት ጊዜ ቀርቦ ነበር ሲል ሲያጠይቅ ነው። በጉ፣ በሬው፣ ርግቡ ሁሉ የኦሪት መስዋዕት ሆነው ይቀርቡ ነበረ። ስለዚህ እነዚህን የኦሪት መስዋዕትን በአባቱ ቤት ሲሰዉ ሲያገኛቸው ከዚህ በኋላ በአባቴ ቤት እነዚህ መስዋዕት አይሰውም ሲል ጌታችን ጅራፍ አንስቶ ሻጮች ለዋጮችን ከዛ ቦታ ላይ አስወጥቷቸዋል። ጅራፍ አነሳ ማለት የእግዚአብሔር ቤተሰቦች የሥልጣነ ክህነት ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ሊቀ ካህንን መሆኑን ለማሳየት ጅራፍ አንስቶ በጅራፍ ገርፎ እንዲወጡ ነው ያደረጋቸው። ዛሬ ቤተ መቅደሳችን ምን ይመስላል? አባቶቻችን እንደሚያስተምሩን ቤተ መቅደስ ማለት አንደኛው የመጀመሪያው ቤተ መቅደስ የክርስቲያኖች ሰውነት ቤተ መቅደስ ይባላል። የእያንዳንዳችን የክርስቲያኖች ሰውነት ያመኑ የተጠመቁ መንፈስ ቅዱስ ያደረባቸው ሰዎች የእነዚህ ሰዎች ሰውነት ቤተ መቅደስ ይባላል። ይህ ቤተ መቅደስ ዛሬ ምን ይመስላል? ሌላው የማኅበረ ምዕመናን የክርስቲያኖች ኅብረትና አንድነት ቤተ ክርስቲያን ቤተ መቅደስ ይባላል። ሦስተኛው ሕንፃ ቤተ መቅደሱም እንደዚሁ ቤተ መቅደስ ይባላል። እነዚህ ሦስቱን አጠር አድርገን እንመለከታለን። ዛሬ እኛ የእግዚአብሔር ቤተ መቅደስ ነን። ይህ ቤተ መቅደስ ዛሬ ጥላቻ፣ ዘረኝነት፣ መለያየት፣ ክፋት፣ ዝሙት፣ አድመኝነት፣ አመንዝራነት፣ ሐሜት፣ ጣዖት ማምለክ በዚህ ቤተ መቅደስ ውስጥ የሚገኙ ከሆነ ይሄ ቤተ መቅደስ ቆሽሿል ማለት ነው የእግዚአብሔር ቤተሰቦች። ስለዚህ ይህን ቤተ መቅደስ ይልቁንም በዚህ በጾም ወቅት ላይ ማጽዳት የሚመች ጊዜ ነውና ማጽዳት ያስፈልጋል። እግዚአብሔር እንዲኖርበት፣ እግዚአብሔር እንዲገባበት፣ እግዚአብሔር በውስጣችን እንዲሆን ማድረግ በዚህ በጾም ወቅት ላይ ያስፈልጋል። ሌላው ቤተ መቅደስ የማኅበረ ምዕመናን ኅብረት ነው። የክርስቲያኖች አንድነት ነው። ጽዋ ማኅበራት፣ የተለያዩ ማኅበራት እነዚህ ቤተ ክርስቲያን ቤተ መቅደስ ይባላሉ። በዚህ ቤተ መቅደስ ውስጥ አንድነታችን ምን ይመስላል? መገፋፋት፣ መጠላለፍ፣ አለመከባበር፣ መነቃቀፍ፣ እኔነት ከነገሰ፣ መለያየት በዚህ ቤተ መቅደስ ውስጥ ከነገሰ ቆም ብለን ማኅበራችንን፣ ኅብረታችንን፣ አንድነታችንን ልናይ ይገባል። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 15 ላይ እንዲህ የሚል ቃል አለ። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። የእግዚአብሔር ቤተሰቦች ዛሬ በማኅበራት መካከል፣ በኅብረት መካከል፣ በጽዋ ማኅበራት መካከል ሹክቻ አለ። እርስ በርስ መነቃቀፍ አለ። አንዱ አንዱን መጎንተል አለ። አንዱ አንዱን ማማት አለ። አንዱ ለአንዱ አንዳችን ለአንዳችን መጸለይ ሲገባ እርስ በርስ በሐሜት ተጠላልፈን እየወደቅን ያለ ነው። ስለዚህ በውስጣችን ዘረኝነት፣ አድመኝነት፣ አሉባልታ፣ ሐሜት ካለ ይህ ቤተ መቅደስ፣ ይህ ጽዋ ማኅበር፣
ይሄ ማይበራችን ቆሽሿል ማለት ነው። ስለዚህ ይህንን ማይበር ማጽዳት ያስፈልጋል። ዛሬም የጌታ ጅራፍ አለ። ጌታ ጅራፉን ይዞ ዛሬም ጅራፉ መካከላችን አለ። ጅራፉ ሳይነሳ ውጡልኝ ሳይል እግዚአብሔር እኛ ራሳችን በዚህ ቤተ መቅደስ ውስጥ በጸሎት በመትጋት ማይበራችንን ማጠናከር ህብረታችንን ማጠናከር ይገባናል። ሌላው ሶስተኛው ቤተ መቅደስ ህንጻ ቤተ ክርስቲያን ነው። ህንጻ ቤተ ክርስቲያናችን ዘወትር የምንገኝበት የምንጸልይበት በዚህ ቦታ ላይ የሚጸለየውን ጸሎት እሰማለሁ ብሎ ጌታ የተናገረው ይሄ ቤተ መቅደስ ምን ይመስላል? የእግዚአብሔር ቤተሰቦች ውጪው ምን ይመስላል? ውስጡስ ምን ይመስላል? አገልግሎቱስ ምን ይመስላል? እኛስ ምን እንመስላለን በዚህ ቤተ መቅደስ ውስጥ? አዎ ይህንን ሁላችንም መጠየቅ አለብን። እግዚአብሔር የሚቀደስበት ነው። እግዚአብሔር ከፍ ከፍ የሚልበት ነው። ድሆች የሚጽናኑበት ነው። ድሆች እንባቸው የሚታበስበት ነው። እግዚአብሔር ስሙ የሚጠራበት ነው ወይስ እኛ የምንገንበት ነው? እኛ ለሥጋችን የምንሮጥበት ነው ወይስ ለነፍሳችን የምንመላለስበት ነው? ዛሬ ቤተክርስቲያናችን ብዙ ወንበዴዎች ወረዋታል። የእግዚአብሔር ቤተሰቦች ለምእመናን ነፍስ መዳን የማይጨነቁ ሰዎች የሚኖሩባት ጊዜ እየተፈጠረ ነው ያለው። የእግዚአብሔር ቤተሰቦች የሉቃስ ወንጌል ምዕራፍ 4 ቅድም እንደተመለከትነው ዛሬ በዚህ ቤተ መቅደስ ውስጥ ድውያን ይፈወሳሉ፣ የታሰሩት ይፈታሉ፣ ዕውራን ይበራሉ፣ የተጠቁት ነፃ ይወጣሉ፣ ወንጌል ይሰበካል። እስቲ ራሳችንን እንፈትሽ። የእግዚአብሔር ቤተሰቦች ዛሬ እቺ ቤተክርስቲያናችን ከባድ ፈተና ውስጥ የገባችበት ጊዜ ላይ ነው ያለነው። ይህ የሆነው በሁላችንም ችግር ነው። በሁላችንም መሳት ምክንያት ነው። ምዕመኑም አገልጋዩም ከላይ እስከታች በዚህ ቤተ መቅደስ ውስጥ ያለን ተዋናዮች በአጠቃላይ ስተናል። እግዚአብሔር ሁላችንንም ይመልሰን፣ እንባችን የሚታበስበት ይቅርታ የምናገኝበት ይሁን ቤተ መቅደሳችን። ዛሬ ሁላችንም ፍቅር አጥተናል፣ ገንዘብ ወዳድ ሆነናል። እግዚአብሔር ቤተሰቦች እየመጣ ያለው ነገር እጅግ አስፈሪ ነው። ቤተክርስቲያን በየቦታው መከራ እየሰማን ነው። ቤተክርስቲያን ተቃጠለ፣ አባቶች ተገደሉ፣ ሕዝበ ክርስቲያን ተፈናቀሉ የሚለውን ዜና መስማት የዕለት ተዕለት ዜና እየሆነ ነው ያለው። አዎ በዚህ ልናለቅስ ይገባል። ቤተክርስቲያናችን ትልቅ አደጋ ላይ ነው ያለችው። ዛሬ ከላይ እስከ ታች በድለናል፣ አጥፍተናል፣ ከመንገድ ወጥተናል። የእግዚአብሔር ቤተሰቦች ዛሬም ናቡከደነጾር መቅደሳችንን እንዳያፈርስብን፣ መቅደሳችንን እንዳያቃጥልብን፣ ቤተክርስቲያናችንን እንዳያቃጥልብን ዛሬ በጸሎት በጋራ ልንቆም የሚገባን ሰዓት ነው። ስለዚህ ምኩራብን ስናስብ እኛ እያንዳንዳችን ምን እንመስላለን? የኛ ቤተ መቅደስ ህብረታችን እንደዚሁም ህንጻ ቤተ መቅደሱ ምን ይመስላል የሚለውን የምናስብበት ወቅት ነው። ቅድስት ቤተ ክርስቲያናችንን ልንጠብቅ ይገባል። የውጭ ተመልካቾች ልንሆን አይገባም። የእግዚአብሔር ቤተሰቦች በቅርበት ቤተ ክርስቲያናችንን ልንከታተል ይገባል። ዛሬ የሰሜኑ፣ የደቡቡ፣ የምዕራቡ፣ የምስራቁ ተባብለን ተከፋፍለናል። የመለያየት መንፈስ በጋራ እንዳንቆም የሚያደርገንን መንፈስ እግዚአብሔር አምላክ ያርቅልን። ስለዚህ ክርስቶስ ጅራፉን ይዞ ተነስቷል። ዛሬም ይህ ጅራፍ አለ። አፍኒንና ፊናስን በእግዚአብሔር ቤት ሲቀልዱ ሲያሾፉ፣ በመቅደሱ ሲዳሩ የነበሩትን በምኩራቡ ሲዳሩ የነበሩትን እግዚአብሔር ቀጥቷል። ዛሬም ቅጣት ይኖራል። ስለዚህ መመለስ አለብን። በዚህ ምኩራብን ስናስብ ቤተ መቅደሱን እንዳጸዳው ቤቴ የጸሎት ቤት ይባላል እንጂ ወንበዴዎች ዋሻ አይደለም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤቱ እንደተቆረቆረ የምናይበት ወደ ቤተ መቅደስ ስንገሰግስ አምላካችን እግዚአብሔርን በዛ እንደምናገኘው ቤተ መቅደስ መገስገስ እንዳለብን በቤቱ መገኘት እንዳለብን እንማራለን። ወደ ቤተ መቅደስ ስንሄድ ምን አገባኝ እንደፈለገውን አይመለከተኝም እኔ አስቀድሼ እመለሳለሁ ከሚል መንፈስ መውጣት አለብን። የቤተ ክርስቲያናችን ጉዳይ እስመ ቅንዓተ ቤትከ በልዓኒ እንዳለው ልበ አምላክ ዳዊት አቤቱ የቤት ቅናት በላኝ ብሎ በመዝሙር 68 ቁጥር 9 ላይ ልበ አምላክ ዳዊት እንዳለው የቤቱ ጉዳይ ሊያንገበግበን የቤተ ክርስቲያናችን ጉዳይ ሊሰማን ሊቆረቁረን ይገባል። ይህንን የምናደርግ ከሆነ እግዚአብሔር የምንታረቅበት ስለዚህ በዚህ ሳምንት ላይ ስለ ቤተ ክርስቲያናችን እየተጨነቅን እግዚአብሔርን የምናመልክበት ጊዜ ያድርግልን። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችንም እቺ ቅድስት ቤተ ክርስቲያን ለትውልድ እንድትተላለፍ የማድረግ ኃላፊነት አለን። እግዚአብሔር አምላካችን መዋዕለ ጾሙን አስፈጽሞ ለብርሃነ ትንሣኤው በሰላም በጤና ሁላችንንም ያድርሰን። ሰላም እግዚአብሔር ከኛ ከሁላችሁ ጋር ይሁን። አሜን።